ኢሜይሎቻችንን እንዲያጠቃልልልን እንጠይቀዋለን፣ እሱም ይታዘዛል። ምላሽ እንዲጽፍልን እናዘዋለን፣ እሱም ያከናውናል። ያንን የሚያስፈራውን ባዶ ነጭ ወረቀት ስንጋፈጥ በአንድ ትዕዛዝ ብቻ ገጹን በጽሑፍ ይሞላልናል። ነገር ግን እዚህ ጋር አንድ ድምፅ አልባ ሰቆቃ አለ። ኤአይ ገጹን በሞላ ቁጥር እኛ ራሳችን የጻፈውን ነገር እንደምንስማማበት እንኳ እያመነታን በትኩረት ስንመለከተው እንገኛለን። እኛ ከመፍጠር ተነስተን የሮቦት አስተያየቶችን የምናጸድቅ ባለሙያዎች ወደ መሆን ተሸጋግረናል። በገዛ ሥራችን ውስጥ እንደ እንግዳ ሆነናል። ሐሳቦችን ከመኖር ይልቅ እንደ ጎብኚ ለጥቂት ጊዜ ጎብኝተናቸው እናልፋለን። ከሙያችን ጋር ያለን ግንኙነት ቀጥተኛ መሆኑ ቀርቷል። እኛን ለመርዳት በተፈጠሩ መሳሪያዎች አማካኝነት የተራራቅንና ባዕድ የሆንን ሆነናል። የዚህ ምቾት ዋጋ ግን ካሰብነው በላይ እጅግ ከፍተኛ ነው። የፈጠራ ችሎታን ብንመለከት መረጃዎቹ አስደንጋጭ ናቸው። ኤአይ ለግለሰብ ፈጣን ድጋፍ የሚሰጥ ቢመስልም በጋራ ደረጃ ግን ኤአይ የሚጠቀሙ ቡድኖች ካልተጠቀሙት ያነሰና የተደጋገመ ሐሳብ እንደሚያመነጩ ጥናቶች ያሳያሉ። እኛ የጋራ አእምሮ ሃይቭ ማይንድ ገንብተናል። ነገር ግን ይህ አእምሮ ሰልችቶታል። ሁልጊዜ ያንኑ 5 የተለመዱ ሐሳቦችን ብቻ ያቀርባል። የአስተሳሰባችን ክሪቲካል ቲንኪንግ እየመነመነ ነው። ጥናቶች እንደሚያሳዩት ማሽኑን ባመንን ቁጥር ነገሮችን ለመተንተን የምናወጣው ጉልበት ይቀንሳል። ትውስታችንም እየደበዘዘ ነው። እኛ ጻፍነው የምንለውን ነገር አናስታውሰውም፣ ምክንያቱም በትክክል እኛ አልጻፍነውምና የአእምሮአችንን ጡንቻዎች እያጠፋን ነው። ይህ የአካል ብቃት እንቅስቃሴን የሚያስቀር መድኃኒት ፈጥረን ከዚያም ለምንድነው ሁልጊዜ ትንፋሽ የሚያጥረን ብለን እንደ መገረም ይቆጠራል። ነገር ግን ሌላ ሁለተኛ መንገድ አለ፣ ብዙም ያልተረገጠ ጎዳና። ኤአይ የታዘዘውን ብቻ የሚፈጽም ረዳት ከመሆን ይልቅ እኛን የሚገዳደር የሐሳብ መሳሪያ ቢሆንስ? ሥራውን በፍጥነት ለማከናወን ብቻ ሳይሆን ሥራውን በተሻለ ሁኔታ እንድንሠራው ቢረዳንስ? ትክክለኛውን መልስ ከመስጠት ይልቅ ትክክለኛውን ጥያቄ እንድንጠይቅ ቢረዳንስ? አንድ የተለየ የሥራ ሂደት በዐይነ ሕሊናው ይሳሉ። ክላራ የምትባል ተመራማሪን እንውሰድ። እሷ ኤአይ ሪፖርት እንዲጽፍላት ብቻ አትጠይቅም። ይልቁንም ኤአይ እንደ ሌንስ ሆኖ የሚያገለግልበትን የሥራ ገበታ ትጠቀማለች። አንድ ውስብስብ የሆነ የኢንዱስትሪ ሪፖርት ስታነብ ኤአይ ዐይኖቿን አይተካቸውም። ይልቁንም ጠቃሚ ትንቢቶችን፣ ተቃርኖዎችንና ጎንዮሽ ሐሳቦችን ጎላ አድርጎ ያሳያታል። ይህ ደግሞ እሷ በርትታ እንድታስብ ያስገድዳታል። ክላራ የራሷን መከራከሪያ ስትገነባ የሐሳቧን ፍሰት በራሷ እጅ እየነደፈች ትሠራዋለች። ኤአይ በእሷ መዋቅር ላይ ተመስርቶ ጽሑፍ ሊያመነጭ ይችላል። ነገር ግን ያ ጽሑፍ የበቀለው በእሷ ልዩ ብቃት ላይ ነው። የእሷን ዕውቀት የሚያጎላ እንጂ የሚተካ አይደለም። ኤአይ ተቃራኒ መከራከሪያ ቢያቀርብላት እሷ ችላ ልትለው ትችላለች። ያንን የኤአይ ሐሳብ ላለመቀበል መወሰኗ ደግሞ እሷ ራሷ ሥራዋን በሚገባ እንደተረዳችው ማረጋገጫ ይሆናል። በዚህ ዓለም ውስጥ የውይይት ሳጥን ቻት ቦክስ የለም። ከማሽን ጋር እንደ ሰው ማውራት የለም። ይልቁንም ኮምፒውተሩ እንደ ኮምፒውተርነቱ ይቆያል። እኛን ጠቃሚ ተቃውሞ ሬዚስታንስ የሚያቀርብልን መሳሪያ ይሆናል። ይህ ልዩነት ልክ እንደዚህ ነው። ወዳሰቡበት ቦታ የሚወስዶትና መንገዱን እንዲረሱ የሚያደርገው በራሱ የሚነዳ መኪናና በራስዎ ጥረት የሚነዱት ግን ደግሞ ከእግር ጉዞ በበለጠ ርቀት እንዲሄዱና ብዙ እንዲያዩ የሚያስችሉ ብስክሌት ማለት ነው። እኛ የፈጠራ ችሎታ መጥፋቱን መመለስ እንችላለን። የትችት ክሪቲካል አስተሳሰብን በሥራ ሂደታችን ውስጥ እንደገና ማንገስ እንችላለን። በፍጥነት እንድናነብና እንድንጽፍ፣ በተመሳሳይ ጊዜ ደግሞ ትኩረትና ትውስታ እንዲኖረን የሚያደርጉ የትውስታ መሳሪያዎችን መገንባት እንችላለን። ይህ ለምን አስፈለገ? ምክንያቱም ማሰብ ተወግዶ መፍትሄ የሚፈለግለት ችግር ስላልሆነ ነው። ማሰብ የሰው ልጅ የነጻነት፣ የሥልጣንና የብልጽግና መሠረት ነው። በታሪክ ዘመናት ሁሉ እነዚህን ጥያቄዎች ስንጠይቅ ኖረናል። መጻሕፍት ስለ እኛ የሚያስታውሱ ከሆነ እኛ ብንረሳ ግድ ይለናል። ካርታዎች መንገድ የሚመሩን ከሆነ እኛ ግድ ይለናል። አሁን ግን የመጨረሻውን ጥያቄ እየተጋፈጥን ነው። ማሽኖች ስለ እኛ የሚያስቡ፣ ስለ እኛ የሚናገሩ እና ምናልባትም አንድ ቀን ስለ እኛ የሚያዝኑ ወይም የሚያፈቅሩ ከሆነ እኛ ያንን ማድረግ አለመቻላችን ትርጉም ይኖረዋል? መልሱ እኛ ማን እንደሆንን ከሚገልጸው መሠረታዊ ነገር ጋር የተያያዘ ነው። ቅልጥፍና የሚናፈቅ ነው። ነገር ግን የተሻለ አስተሳሰብ ቤተር ቲንኪንግ ከዚያ የላቀ የሰው ልጅ ግብ ነው። እኛ ስለ እኛ የሚያስቡልንን መሣሪያዎች ሳይሆን እኛን እንዲሰሩ የሚያደርጉን፣ ስለ እኛ የሚያስቡትን ሳይሆን እንድናስብ የሚያደርጉንን መሣሪያዎች መምረጥ አለብን።